ቅድስት አርሴማ ሮማዊ ናት። ውጫዊ ውበቷ እጅግ የተዋበች፣ ውስጣዊ ስነ ምግባሯም እጅግ የተዋበች እንደነበረች ይነገራል በመጽሐፍ። ብትታጭ ለንጉሥ ልጅ ሸሽታ እኔ የክርስቶስ ሙሽራ ነኝ እንጂ የምድራዊ ንጉሥ ሙሽራ አይደለሁም በማለት እንደገና ወደ ሌላ አይጉር እንደሸሸች ነው። በዚያም ስትፈለግ ድልጣድስ የሚባል ንጉሥ እንዳገኛት፣ ድልጣድስም ወደ ሮም ሊመልሳ ቀርቶ ራሱን ደግሞ ሊያገባት መሻቱ፣ እሷም በሃይማኖት መጽናቷና እስከ መጨረሻ መጋደሏ ከ200 ደናግሎች ጋራ በጫካ በተራራው ተሰዳ ከዚያ ተይዛ በሰማዕትነት ማረፏ ገድሏ ያትታል። ቅድስት አርሴማ እዚህ ሰሜን ሸዋ ጅሩ ላይ ታላላቅ ድንቅ ስራ ሰርታለች። ድንጋዩ ሲፈነከት በሚገርም ሁኔታ ዘንባባ ይገኝበታል። የራሷም ስዕል ይገኛል። መጥፎ ልብ ያለው ሰው ደግሞ ሲፈነከት ድንጋዩ ሌላ ስዕል ይገኝበታል ማለት ነው። እዚህ አካባቢ ላይ ጸበሏ ራሱ እንቅርት የሚባለውን በሽታ እንኳን ሳይቀር እንቅርት ይሄ በውሃ አማካይነት በጨዋማ ውሃ መከነንት የሚመጣ እንቅርት ሰርጀሪ ተደርጎ እዚህ በኦር ሆስፒታል የሚወጣው እዚያ ሙሪ የሚባል አለ። እዚህ ጅሩ አርሴማ ጋር በሙሪ ተጠርጎ እንቅርት ሊጠፋበት ሌላ ችግር ሁሉ የሚወገድበት እኔ የማውቀው ብዙ ታምራት አሉ እዚያ። ይሄንን ታምራት እኔ አሁን በዚህ ባጭሩ አይደለም ለብቻው ቪዲዮ ሰራላችኋለሁ። ቅድስት አርሴማ ተባርከን፣ ቃል ኪዳኗ አይለየን። ቅድስት አርሴማ ተባርከን ህይወታችን ሁሉ ታከናውንልን። ጠበቀው አይለየን። አፈጉሽን ቅድስት አርሴማ ቃል ኪዳንሽ አይለየን። ቅድስት አርሴማ ምሕረትሽ ይድረሰን፣ አማላጅነትሽ አይለየን እያላችሁ ኮሜንት። ቃል ኪዳኗ ይጠብቀን። አሜን። መልካም በዓል ይሁንልን። መልካም ወራዊ በዓሏ